ሰላም ለእናንተ ውድ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ደግሞ እንግሊዘኛን እንዴት አድርገን እናነባለን፣ ከየት እንነሳለን የሚሉት ጥያቄዎች የሚፈታተም ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮአችን ላይክ በማድረግ ሀሳብ አስተያየት ወይም ኮሜንት ካላችሁ ኮሜንት መስጫ ሳጥኑ ላይ በማስቀመጥ አብሮነታችሁ እንዳይለየኝ እያልኩኝ አሁን ወደ ትምህርታችን ስንገባ ዛሬ እንግዲህ እንግሊዘኛን ፊደል ስናነበው እንዴት ነው የምናነበው፣ ስንጠራውስ ምን ብለን ነው የምንጠራው የሚሉትን ይዤላችሁ መጥቻለሁ። ገጽ ላይ እንደምታዩት የእንግሊዘኛ ፊደላት ይላል። ከዚያ ፊደልስ ምን አለ? ፊደላት አለ። ፊደላት ከዚያ ስም አለ፣ የድምጽ አወጣጥም ይላል። ስለዚህ ስም አለ፣ የድምጽ አወጣጥ አለ። ሶ ምንድነው ስም ምንድነው? ከዛ ደግሞ የድምጽ አወጣጥ ስም የሚለው ምንድነው የሚሉትን በሰፊው ተንተን አድርገን እናያለን። አብሮነታችሁ እንዳይለየን። ሶ ከዚህ ላይ እንደምታዩ የእንግሊዘኛ ፊደላት ይላል። ከኤ እስከ ኤፍ ያሉትን ነው በዚህኛው ያቀረው በዚህኛው ስላይድ። ቀጣይ ደግሞ ከእስከ ዜድ ያሉትን ነው ማቀርበው፣ ግን በዚህኛው ስላይድ ከኤ እስከ ኤፍ ያሉትን ነው የምናየው ማለት ነው። እንግዲህ የእንግሊዘኛ ፊደሎች 26ቶች አሉ። እነዚህን 26ቶቹ ደግሞ በሁለት አይነት መንገድ ነው የምንጽፋቸው፣ በካፒታል እና በስሞል ብለን፣ ያ ማለት በትልቁና በትንሹ ብለን ማለት ነው። ስለዚህ ትልቅ ፊደል ይለናል፣ ያው ካፒታል ሌተር ለማለት ነው። ትንሽ ፊደል ይለናል፣ ይሄ ደግሞ ስሞል ሌተር ወይም በትንሹ ሲጻፍ ነው። ከዛ ስም አለ። ስም ማለት ደግሞ ቀጥታ የሚነበቡት በአማርኛ ምን አይነት ፊደል ይሰጡናል የሚሉትን ነው። ከዛ ሲቀጥል ድምጽ አለ። ድምጽ ደግሞ በእንግሊዘኛው ምንድነው የምንለው? ፎኒክስ እንለዋለን። ስለዚህ ይሄ ፎኒክስ ድምጽ ነው፣ ድምጽ አወጣጥ ነው። ስለዚህ ብዙ ጊዜ የሚነበቡት የእንግሊዘኛ ፊደሎች በየትኛው ነው? በዚህ በፎኒክስ ወይም በድምጽ በምንለው ነው ማለት ነው። ይሄኛው ጀስት ለመጥራት ብቻ ነው የሚያገለግለን፣ ፊደሎቹን ቅርጻቸውን እንድናውቀው ብቻ ነው የሚያገለግለን እንጂ ንባብ ላይ ያን ያክል ጥቅም ላይ አይውልም። ይሄኛው ግን ፎኒክሱ ወይም ድምጽ አወጣጡ ግን ለንባብ መሰረት ነው። ስለዚህ ይህን ከቻልነው ብቻ ነው ልናነብም ልንጀምር ማለት ነው። እንዲሁም ንባብ የምንጨርስበትም ይሄ ይሆናል ማለት ነው። ስለዚህ ቪዲዮ ይጠቅማችኋል፣ እስከ መጨረሻው ድረስ ብትከታተሉበት ታተርፉበታላችሁ። እንግዲህ እንደምታዩት እዚህ ላይ በካፒታልና በስሞል ሌተር ሲጻፉ ደግሞ የድምጽ ልዩነት ወይም የስም ልዩነት ያላቸው። ምን ልዩነት አላቸው? ያጠቃቀም ልዩነት ይኖራቸዋል አላቸው ማለት ነው። ሶ የሰው ስም ስንጽፍ እንዲሁም ሌላ ነገሮችን ስንጽፍ በመጀመሪያ የምንጠቀመው ይሄን ካፒታሉን ነው፣ የመጀመሪያ ፊደል ማለት ነው። እዛ ውጭ ያለው ግን ብዙ ጊዜ እነዚህ ናቸው አገልግሎት ላይ የሚውሉ፣ ንባብ ላይ የሚውሉ እነዚህ ናቸው ማለት ነው። ስለዚህ ቀድመ የምናገኛት ማለት ይቺ ኤ ነች። ኤ እንላታለን። ኤ ካፒታል ሌተር፣ ኤ ስሞል ሌተር፣ ኤ ካፒታል ሌተር፣ ኤ ስሞል ሌተር። ኤ በትልቁ ስትጻፍ፣ ኤ ደግሞ በትንሹ ስትጻፍ። ሶ የአማርኛ ቀጥታ ስሟ ምንድነው? ኤ ይችን ትመስላለች ማለት ነው። ኤ ብለን እናነባት። ከዛ ሲቀጥል ደግሞ የድምጽ አወጣጧ ደግሞ ፎኔክስ የምንላት አ ብለን እናነባታለን ማለት ነው። አ ብለን እናነባታለን። እዚህ ላይ መያዝ ያለባቸው ነገሮች አምስቶቹ የእንግሊዘኛ ፊደሎቹ አምስቶቹ ኤ፣ ኢ፣ አይ፣ ኦ እና ዩ ምን አይነት ድምጽ አላቸው? ብዙ አይነት ድምጽ አላቸው። አንድ ብቻ አይደለም ድምጻቸው፣ ብዙ ድምጽ አላቸው ማለት ነው። ለምን? አነባቢ ስለሆኑ የተለያየ ድምጽ አላቸው። እሱን ለቀጣይ ቪዲዮ እሰራላችኋለሁ። ቻናላችን ሰብስክራይብ በማድረግና እንዲሁም ምልክቷን ኦን በማድረግ እንዳያመልጣችሁ መከታተል ትችላላችሁ ማለት ነው። ወደ ሁለተኛው ስንሄድ ቢ ነው። ቢ ካፒታል ሌተር ቢ፣ ስሞል ሌተር ቢ። ይሄው ሁለቶቹም ተመሳሳይ ድምጽ ነው ያላቸው፣ የተለያየ ቅርጽ አላቸው። ሶ ቀጥታ ስናነባት ቢ ይችን ትመስላለች ማለት ነው። ቢ ይሄ ስሟ በአማርኛ ሲገለበጥ፣ ይሄኛው ደግሞ ብ ነው የምንለው። እሺ ሲነበብ አሁን ብቻውን ቢ ብቻውን መጥቶ ቢ ተብሎ አይደለም የሚነበበው። ምን ብለን ነው የምናነበው? ብ ብለን ነው የምናነበው ማለት በፎኒክሱ ወይም የበዘር ስድስተኛ ድምጽ ማለት ነው። ወደ ቀጣይ ስንሄድ ሲ ነው የምናገኛት። ሲ ካፒታል ሌተር ሲ፣ ስሞል ሌተር ሲ። እነዚህ ምንድናቸው? ተመሳሳይ ናቸው። እነዚህ ሁለቶቹ ተመሳሳይ ናቸው፣ ግን ምናቸው ይለያያል ማለት ነው። መጠናቸው ይችኛዋ ከፍ ያለች ነች፣ ይችኛዋ ደግሞ አነስ ያለች ነች። ስለዚህ በዚህ ይለያያሉ። ያው አንዳንዶቹ ተመሳሳይ ይሆናሉ፣ አንዳንዶቹ የሚቀራረቡ አሉ፣ አንዳንዶቹ ደግሞ ፍጹም የተለያያሉ ማለት ነው። ለምሳሌ ኤን እና ኤን ብንወስድ ፍጹም የተለያዩ ናቸው። ቢን እና ቢን ብንወስድ ደግሞ ፓርሻሊ ወይም በከፊል ምን አላቸው? የመመሳሰል ባህሪ ያላቸው ከታችኛው ከታች ሲን ስንወስድ ደግሞ ተመሳሳይ ናቸው፣ ግን መጠናቸው ይለያያል ማለት ነው። ቀጥታ ስናነበው ምንድነው የሚሆነው? ወይም ስሙ ሲ እንላለን። ከዛ ሲነበብ ወይም ፕሮናውንስ ሲሆን ገና ክ ወይም ስ ይሆናል። ይሄኛው ሃርድ እና ሶፍት በሚሉት ነው የምንለየው። ሃርድ ሲሆን እንደ ክ ወይም እንደ ከዘር ይነበባል። ሶፍት ሲሆን ደግሞ ስ ወይም እንደ ሰዘር ይነበባል ማለት ነው። ይሄ ራሱን የቻለ አመጣጥ አለው። በቀጣይ ቪዲዮ ሰራላችኋለሁ። ቀጣይ አራተኛ ፊደላችን ዲ ነች።
ዲ ካፒታል ሌተር ዲ ስሞል ሌተር ዲ ከዛ ቀጥታ ሲነበብ ዲ። ፕሮናንስ ሲሆን ደግሞ ወይም ፎኔክሱ ደግሞ ድ ነው የምንለው እንጂ ዲ ብለን አናነብም ቀጥታ ማለት ነው። ወደ አምስተኛ ስንሄድ ኢ ነች። ኢ ይኸው ሁለቶችም ኢ ናቸው። ኢ ካፒታል ሌተር ኢ ስሞል ሌተር ከዛ ቀጥታ ድምጿ ኢ ትሆናለች። ስትነበብ ግን ወይም ፎኔክሷ ኤ ትሆናለች ማለት ነው። ወደ አምስተኛ ድምጻችን ፊደላችን ስንሄድ ኤፍ ነች። ኤፍ ካፒታል ሌተር ኤፍ ስሞል ሌተር ኤፍ ከዛ እነዚህ ሲነበቡ ወይም ስማቸው ምንድን ነው? ኤፍ ነው። ኤ እና ኤፍ ሁለት ፊደል ይይዛል ማለት ነው የአማርኛ። ሶ ፕሮናውንስ ሲሆን ደግሞ ምንድን ነው የምንለው? ፍ ነው የምንለው። ፍ ብለን እናነባለን ማለት ነው። ፍ ብለን እናነባለን። ክፍል ሁለት ደግሞ ወይም ሁለተኛው ስላይዳችን ከጂ እስከ ኤል ያሉትን ፊደል ይይዛል ማለት ነው። ስለዚህ ከዚህ ላይ ማለች ይችኛዋ ጂ ነች። ጂ ካፒታል ሌተር ጂ ስሞል ሌተር ጂ። ስለዚህ ስሟ ምንድነው? ቀጥታ ጂ ብለን እናነባታለን ማለት ነው። ፕሮናንስ ስትሆን ወይም ፎኔክሷ ግን ምንድነው የሚሆን? እንደ ጊና እንደ ጅ ትነበባለች። ሁለት ድምጽ አላት ማለት ነው። ሶ ይሄኛው ምንድነው? ሃርድ እና ሶፍት በሚለው ነው የሚሄደው። ስለዚህ ጂ ማን ሲከተላት እንደ ግ ትነበባለች፣ ጂ ማን ሲከተላት እንደ ጅ ትነበባለች ወይም ሶፍት እና ሃርድ ትሆናለች የሚሉትን በሰፊው እናያለን። ለቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ዛሬ ግን ፎኔክሱ ወይም ድምጽ አወጣጡ ግ ወይም ጂ ተብሎ በሁለቱም እንደሚነበብ ከያዝነ በዚህ ቪዲዮ ይበቃናል ማለት ነው። ወደ ቀጣይ ስንሄድ ኤች ነው የምናገኛት። ኤች ካፒታል ሌተር ኤች ስሞል ሌተር ኤች። ሶ ስሟ ኤች ነው። ኤች ኤ እና ቺ ሁለት ፊደል ማለት ነው። ስትነበብ ወይ ፕሮናንስ ስትሆን ግና ህ ነው የምንላት። ህ እንላለን ማለት ነው። ከዛ ቀጣይ አይ ኤች አይ ካፒታል ሌተር አይ ስሞል ሌተር አይ ሲነበብ አይ አና ይ አይ ብለን እናነባለን። ከዛ ፕሮናንስ ሲሆን ደግሞ ኢ እንላለን ማለት ነው። እንዳልኳቸው አምስቶቹ ብዙ ድምጽ ነው ያላቸው አናባቢ የምንላቸው ኤ ኢ አይ ኦ እና ዩ ብዙ ድምጽ ነው ያላቸው። ሶ እነሱ ደግሞ አገባብ አለው። ዝም ብሎ አይደለም እንትን ድምጻቸው የሚፈጠረው። ማን ከማን ቀድሞ ሲመጣ መቼ ሲመጣ እናነባዋለን የሚሉትን በሰፊው እናያለን። ስለዚህ ዛሬ ግን ፕሮናውንስ ነው አይ እንደ ኢ እንደምትነበብ ከያዝነ ይበቃናል ማለት ነው። ወደ ቀጣይ ስንሄድ ጄ ነው። ጄ ካፒታል ሌተር ጄ ስሞል ሌተር ጄ ስለዚህ ስሙ ምንድነው? ጄ ነው የምናው ቀጥታ። ከዛ ፕሮናውንስ ሲሆን ወይም ሲነበብ ግን ጂ እንላለን። ጂ ስድስተኛ ድምጽ ማለት ነው። ከዛ ቀጣይ ኬ ነው የምናገኘው። ኬ ካፒታል ሌተር ኬ ስሞል ሌተር ኬ ከዛ ሲነበብ ምንድነው? ወይም ስሙ ኬ እንላለን ማለት ነው። ሲነበብ ግን ፕሮናውንስ ሲሆን ግና ወይም ፎኔክሱ ወይም የድምጽ አወጣጡ ክ ብለን ስድስተኛ ድምጹን እንጠቀማለን ማለት ነው። ሶ ቀጣይ ማነች? ኤል ነች። ኤል ከዛ ኤል ስሞል ሌተር ኤል ወይም ኤል በትንሹ ትንሽ ፊደል ከዛ ኤል በትልቁ ወይም ትልቅ ፊደል አልዛ ካፒታል ሌተር እንላለን ማለት ነው። እዚህ ላይ አይ እና ከዚህ ላይ ኤል ምንድናቸው? ተመሳሳይ ናቸው እና የምንለያቸው ምንድነው? በመጀመሪያ ሆኖ ከመጣ የወርድ መጀመሪያ ሆኖ ከመጣ ሁልጊዜም ቢሆን አይ ነው የሚሆን። ምክንያቱም የወርድ መጀመሪያ ላይ ብቻ ነው ካፒታሎችን መጠቀም የምንችለው። ከዛ ግን መጨረሻ ላይና መካከል ላይ ሆኖ ከመጣ ኤል ነው። ምክንያቱም መካከል ላይና መጨረሻ ላይ የምንጠቀማቸው ስሞል ሌተር ስለሚሆኑ ማለት ነው። ስለዚህ ቀጥታ ስሙ ኤና ል ኤል እንላለን። ፕሮናውንስ ሲሆን ደግሞ ል እንላለን ማለት ነው። ል ብለን እናነባለን። ስለዚህ እነዚህኞቹ በጣም ወሳኝ ናቸው። እነዚህን ድምጽ የግድ መቻል ይኖርብናል። ድምጽ አወጣጣቸው ወይም ፎኔክስ የምንለው ማለት ነው የግድ መቻል ይኖርብናል ማለት ነው። ወደ ቀጣይ ስላይዳችን ስንሄድ የእንግሊዝኛ ፊደላት ከኤም እስከ አር ነው የሚለን። ከኤም እስከ አር ነው ይሄኛው ስላይድ ማለት ነው። ስለዚህ ትልቅ ፊደል አለ፣ ትንሽ ፊደል አለ፣ ስም አለ፣ ድምጽ አለ፣ ካፒታል ሌተር አለ ወይም በትልቁ ሲጻፍ አለ፣ ትንሽ ፊደል ወይም ስሞል ሌተር አለ። ይሄኛው ደግሞ ቀጥታ ድምጹ ወይም ሲነበብ የሚሰጠን የአማርኛ ትርጓሜ ፊደል ነው። እዚህ ጋር ደግሞ ሲነበብ ወይም ፕሮናውንስ ሲሆን ወደ ድምጽ ተቀይሮ ሲወጣ ምን ተብሎ ይነበባል ነው። ስለዚህ ካፒታል ሌተር ኤም ወይም ኤም በትልቁ፣ ስሞል ሌተር ኤም በትንሹ፣
ኤም እንዳለ ሲነበብ ወይም ስሙ ቀጥታ አልፋቤቲካሊ የምንለው ማለት ነው። ከዛ ፕሮናውንስ ሲሆን ወይም ድምጽ ሲሆን ግና በእንግሊዘኛ ደግሞ ፎኔክስ ሲሆን ኤም ብለን ሳይሆን ብቻውን ከመጣ ም ብለን የምናነበው። ከዛ ኤን አለ፣ ካፒታል ሌተር ኤን ወይም ትልቅ ኤን አለ። ከዛ ትንሽ ኤን ወይም ስሞል ሌተር ኤን አለ። ሶ ስሙ ደግሞ ቀጥታ ስሙ ኤን 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 እንላለን። ከዛ ደግሞ ፕሮናውንስ ሲሆን ን ነው የምንለው። ስድስተኛ ድምፁን ን ብለን ፕሮናውንስ እናደርጋለን ማለት ነው። ቀጣይ ማን አለ? ኦ አለ። ኦ ተመሳሳይ ናቸው። ካፒታል ሌተርም ስሞል ሌተርም ግን ምናቸው ይለያያል ማለት ነው። መጠናቸው ይለያያል። ስለዚህ ኦ አለ፣ ኦ አለ። ከዛ ይሄኛው ደግሞ ምን አለ? ኦ አለ ቀጥታ። ይሄኛው ኦ ነው። ሶስቱም ማን ነው? ድምጽ አወጣጡም ስሙም ምንድነው? ተመሳሳይ ነው። ካፒታል ሌተሩ፣ ስሞል ሌተሩ፣ ከዛ ስሙ፣ ከዛ ደግሞ ፊደል ድምጽ አወጣጡ አራቱም ተመሳሳይ ነው። ኦ ኦ ኦ ብለን እናነባለን ማለት ነው። ቀጣይ ማን ነው የምናገኘው? ፒ ነው የምናገኘው። ፒ አሁን ምንድነች? በቅርጿ ተመሳሳይ ነች፣ ግን መጠናቸው ይለያያል። ፒ ካፒታል ሌተር ፒ ወይም ትልቅ ፒ አሊያም ደግሞ ፒ በትልቁ ስሞል ሌተር ፒ በትንሹ ወይም ደግሞ ትንሽ ፊደል ከዛ ፒ እንላለን ማለት ነው። ፒ እንላለን። ይችኛዋ ደግሞ ፕ ብለን እናነባለን። እዚህ ላይ እንደ ጵም ትነበባለች፣ እንደ ጵም ትነበባለች፣ እንደ ጵም ትነበባለች ማለት ነው። ቀጣይ ኪው ነው የምናገኛት። ኪው ካፒታል ሌተር ኪው ወይም ኪው በትልቁ ከዛም ደግሞ ትልቅ ኪው፣ ኪው በትንሹ ስሞል ሌተር ኪው። እዚህ ላይ ስህተት አለ። ይሄ ነው መጻፍ ያለበት። እንደዚህ ነው የምንለው ያለበት። ኪው ነው የምንለው። ኪው ብለን እንጽፋለን። ከዛ ደግሞ ሲነበብ ደግሞ ምንድነው? አሁን እቺ ብዙ ጊዜ እንደማን ትነበባለች? እንደ ቅ ትነበባለች፣ እንደ ቅ ትነበባለች፣ እንደ ቅ ትነበባለች። ሶ እንደ ከዘርም በተመሳሳይ የምትነበብበት አለ። ለምሳሌ እንደ ኳ እናነባታለን። የከዲቃላ ሆሄ እንደ ኳ እናነባታለን ማለት ነው። እንደዚች እንደ ኳ እናነባታለን፣ እንደዚች ማለት ነው። እንደ ኳ እናነባታለን። ብዙ ጊዜ ግን እንደ ቀ ዘሮች ትነበባለች። ሌላ እንደ ቀ የሚነበብ አሁንም ማን አለ ማለት ነው? ኬም ይነበባል። ግን አብዛኛው ጊዜ ይች ኪው እንደ ቀ ዘርና እንደ ቅና እንደ ኳም ትነበባለች። ላይ ስንሄድ ምን ነው? አር ነው የምናገኛት። አር ካፒታል ሌተር አር፣ ከዛ ስሞል ሌተር አር አለ። ሲነበብ ቀጥታ ስሙ አር እንላለን። ከዛ ደግሞ ር ብለን እናነባለን ማለት ነው። ር ብለን እናነባለን። ቀጣይ ስላይዳችን ስንሄድ የእንግሊዘኛ ፊደላት ከኤስ እስከ ኤክስ ያሉት ናቸው። በቀጣይ ስላይድ ደግሞ ከኤስ እስከ ኤክስ ያሉትን እናያለን። ስለዚህ ካፒታል ሌተር ኤስ አለ፣ ስሞል ሌተር ኤስ አለ፣ ትልቅ ፊደል አለ፣ ትንሽ ፊደል አለ። ያ ማለት ትልቅ ፊደል የሚለውን ካፒታል ሌተር ወይም በትልቁ ሲጻፍ፣ ትንሽ ፊደል የሚለውን ደግሞ ስሞል ሌተር ወይም በትንሹ ሲጻፍ ብለን ነው የምንወስደው። ስለዚህ ኤስ ይሄኛው ስሙ ኤስ ቀጥታ ሲነበብ ድምፁ ግን ምንድነው? ስ ብለን እናነባለን ማለት ነው። ስ ብለን እናነባለን። ከዚያ ምን አለ? ቀጣይ ደግሞ ቲ አለ። ካፒታል ሌተር ቲ፣ ስሞል ሌተር ቲ። ቲ በትልቁ ሲጻፍ፣ ቲ በትንሹ ሲጻፍ ማለት ነው። ከዛ ሲነበብ ደግሞ ስሙ ቲ ብለን እናነባዋለን። ሲነበብ ግን ፕሮናውንስ ሲሆን ገና ት እንላለን። ስድስተኛ ድምፅ ት እንላለን ማለት ነው። ቀጣይ የምናገኘው ማነው? ዩ ነው። ዩ ዩ ካፒታል ሌተር ዩ፣ ስሞል ሌተር ዩ። ከዛ ዩ ይሄ ስሙ ቀጥታ ማለት ነው። ስለዚህ እንደ አ ይነበባል። እንደገና ከዚህ ላይ አሁንም እንደማን ይነበባል? እንደ ኡም ይነበባል። ብንጨምረው አሁንም እንደማን ይነበባል? እንደዚህ እንደራሱ ዩ ተብሎም ይነበባል ማለት ነው። ይሄኛው ብዙ ድምጽ አለው። ለቀጣይ የምናየዋለን ምክንያቱም አናባቢ ስለሆነ ማለት ነው። ስለዚህ ከዚህ ላይ ስናየው ምን አለ? ቀጣይ ማነች? ቀጣይ ደግሞ ቪ ነው የምናገኛት። ካፒታል ሌተር ቪ አለ፣ ስሞል ሌተር ቪ አለ። ከዛ ቪ ይቺ ስሟ ቪ ተብላ ትነበባለች። ከዚህ ላይ በስተት ላይ ተጻፈ። እንደ ቭ ነው መነበብ ያለበት እንጂ እንደ ቪ አይደለም፣ እንደ ፍ አይደለም። ቭ ነው የምንለው። ይህኛው ስድስተኛ ድምጽ ይሆናል ማለት ነው። ቭ ብለን እናነባለን። ከዛ ቀጣይ ምን አለ? ደብሊው አለ። ደብሊው ካፒታል ሌተር ደብሊው፣ ስሞል ሌተር ደብሊው። ከዛ ሲጠራ ደብሊው አራት ፊደል ነው የሚይዘው። ፕሮናውንስ ሲሆን ገና ው ብለን እናነባለን ማለት ነው። ው ብለን
እናነባለን። ቀጣይ ኤክስ ነው የምናገኛት። ኤክስ ካፒታል ሌተር ኤክስ፣ ስሞል ሌተር ኤክስ። ወደ መጨረሻ ያሉት ብዙ ጊዜ ተመሳሳይ ናቸው፣ ግን በመጠናቸው ይለያያሉ። ኤክስ አለ። ስለዚህ ኤክስ እንላለን፣ ኤክስ እንላለን። ከዛ ግን ምን አለ? ድምፅ አወጣጡ ኤ ተጠፋና ክስ እንላለን ማለት ነው። ክስ ብለን እናነባለን። ወደ መጨረሻው ስላይዳችን ስንሄድ ወደ መጨረሻው ፊደላችን ስንሄድ ምንድነው? ሁለት ፊደሎች ናቸው የቀሩ። ስለዚህ ማንና ማን ናቸው? ዋይ እና ዜድ ናቸው። ስለዚህ ይሄኛው ኤክስ ብለን ዋይ ነው የምንለው። ዋይ እች ትመስላለች ካፒታል ሌተሯ፣ ስሞል ሌተሯ ደግሞ ይችን ትመስላለች። ከዛ ላይ ሲጻፍ ደግሞ ዋይ፣ ይሄ ስሟ ቀጥታ ዋይ እንላለን። ሲነበብ ደግሞ ወይም ድምፅ አወጣጡ ይ ብለን እናነባለን ማለት ነው። ይ ብለን እናነባለን። ከዛ ዜድ በትልቁ ሲጻፍ ዜድ ወይም ትልቅ ፊደል ዜድ፣ ከዛ በትንሹ ሲጻፍ ዜድ። ይህን ይመስላል። ተመሳሳይ ናቸው። ስሙ ደግሞ በአማርኛ ሲቀየር ዜድ ብለን እናነባለን። ሲነበብ ፕሮናውንስ ሲሆን ዝ ብለን እናነባለን ማለት ነው። ስለዚህ የእንግሊዘኛ ፊደሎች ይህን ይመስላሉ ማለት ነው። እንደ አጠቃላይ እንደ መግቢያነት ወይም እንዴት አድርገን ከየት ጀምረን ምን ላይ እንደርሳለን የሚሉትን ለማሳየት ሞክሬያለሁ። እንለማመድ። ይሄ መፎከራችን ነው። እንለማመድ ማለት ደብተር ላይ ደጋግመን በመጻፍና ደጋግመን በመጥራት ድምጻቸው ከአእምሯችን እስከሚሰርጹ ድረስ እንለማመድባቸው ወይም እንደጋግማቸው ለማለት ነው። ቀጣይ ትምህርት ክፍሎችን ለማግኘትና ፊደላትን ለማለማመድ ቻናሉ ሰብስክራይብ ያድርጉ። እንዲሁም እነዚህን የአናባቢዎቹ ምን አይነት ድምጽ አላቸው፣ እንዴት ይነበባሉ፣ መቼስ ይነበባሉ፣ እንዴት ነው የሚሉትን እሰራላችኋለሁ። የእናንተ አብሮነታችሁ እንዳይለየን። በቀጣይ ቪዲዮአችን እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።